بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته كان بلاي ماغبات የሚለው ርዕስ ኢንሻአላህ ዛሬም እንደቀጠለ ነው ከዚህ ካንድ በላይ በሚገባት ዳር ላይ በጣም ሴቶች ዋጋ ሊያስከፍላችሁ የሚችል አንድ ነጥብ ላንሳ እሱ ምንድነው እኔ የምፈልገው ትዳሩን ነው የማስተዳደሩን ጉዳይ ራስ ያስተዳድራለሁ ብላችሁ የምትገቡ ሴቶች አንድ ቀን ዋጋ ትከፍላላችሁ ብዙ ሳይቆይ ማለት የምትሰሪው ሰው ቤት ነው ተቀጥረሽ ነው የምትሰሪው ከስራ መባረር አለ አርግዘሽ መቀመጥ አለ ቢያንስ ማሳደግ ባትቺ ወልደሽ እስከምትልኪ ድረስ ቤት ትቀመጫለሽ በዚያ ሰዓት ይሄን ነገር ቃል ገብተሽ የምትገቢ ከሆነ ወደዚህ ትዳር በኋላ ማን ዋጋ የሚከፍልልሽ እሺ ወንዱ ኃላፊነት የሚሰማው ከሆነ አይ እስከዛሬ ራሷን አስተዳድራለች እስካሁን በተቀመጠችበት አጋጣሚ እኔ ራሴ ለደብር የሚል ከሆነ ችግር የለውም ዋጋ ላትከፍይ ትችያለሽ ግን ቃል ገብተሻል ራስሽን ደብሪ ነፍሰኪ ቢልሽ ትልቅ ዋጋ ትከፍላላችሁ ልጃችሁን ብቻችሁን ለማሳደግ ትገደዳላችሁ እንደውም ስታረግጅም ሁሉ ሊተውሽ ይችላል ምክንያቱም ኃላፊነቱ እሱ ላይ እንደሚወርቅ ስለሚያቀው ማለት ነው ወንዶች ደግሞ ሴቶች ይህን ስላልዋችሁ በዚህ ነገር ተነሳስታችሁ ችሎታ በለላችሁ ትዳር ላይ እንዳትገቡ ለሁለተኛ እንዳታገቡ በቃ ማስተዳደር አቅም ካላችሁ ስራም ላይ ትሆን አትሆን እዚህ ማረብ ሀገር ላይም ትሆን ወደ ሀገርም ትግባ የማስተዳደር አቅም ከለላችሁ እዚህ ትዳር ላይ እንዳትገቡ ምክንያቱም ህሊና ካላችሁ አኺራን የማስተዳደሩ ኃላፊነት ለእናንተ ነው የሚሆነው ምክንያቱም አላህ Subhanahu Wa Ta'ala الرجال قوامون على النساء ወንዶች በሴቶች ላይ የማስተዳደር ኃላፊነት አለባቸው የማስተዳደሩ ኃላፊነት የማን ነው የወንድ ነው ስለዚህ እሷ ይሄን ስላለች ይሄ ህሊና ካለ ይሄ ኃላፊነት መጨረሻም ቢሆን አንተን አይለቅም ይሄን ትዳር ስታስቡ ማስተዳደር እችላለሁ ስራ ፈታ ብትቀመጥ ብትታመም ወደ ሀገር ብትገባ ያ ካልሆነ ግን ዛሬ ላይ እሷ ስራ ላይ ስላለች ምንም በስሜት ተነሳስታችሁ ብቻ ራሷን ማስተዳደር ትችላለች ተብሎ እንደዛ አይነት ትዳር ውስጥ እንዳትገቡ ዋጋ ያስከፍላችኋል ባረከላሁ ፊኩም ወሰላሙ አለይኩም